ለምን ሲባል እንትምታኩን ደመና ነው። ኧረ አሜን አሜን አሜን። ከባህሩ ላይ ወጥቷል አለው። ኧረ መንፈስ ቅዱስ ደመና ይመጣላችኋል። በመንፈስ ቅዱስ ክብር ይመጣላችኋል። በእውነት ክብሩን የምትጠሙ ክብሩን የምትራቡ ክብሩን የምትራቡ ኧረ አሜን አሜን አሜን። ክብሩን ማየት ይሆናል። መንፈስን ማየት ይሆናል። ቅባቱን ማየት ይሆናል። ጸጋውን ማየት ይሆናል። ሃሌሉያ። ዘንድሮ ምድሪቷ ላይ እግዚአብሔር ክብር ይመጣል። የእግዚአብሔር ደመና ይመጣል። የእግዚአብሔር ዝናብ ይዘንብበታል። ያንተ የምታክለው ደመና አየና እንደዚህ ብለው ተነበየበት። ኧረ አሜን ነው አለ። ኧረ ሃሌሉያ። ከደመናው በኋላ ኃይለኛው ሽንፍር አለ አለ። የሚዘንብ ዝናብ አለ አለ። የሚረዛ አለ አለ። በኃይል የሚገለጥ አለ አለ። ኧረ አሜን አሜን። ደመናው ይምጣ እንጂ ይዘንባል። ኧረ አሜን ነው። ለአንድ ሰው ደመና ይመጣል፣ ከዛ ዝናቡ ይቀጥላል። ስለማይን ኃይለኛ ጎርፍ ይሆናል። አካባቢ የማይችለው ጠላት የማይችለው ክፉ የማይችለው ጨለማ የማይችለው እስኪ ጠላት በሉት የማይችለው በሉት ዝናብ በሉት ይዘንባል በሉ። ኧረ አሜን ሃሌሉያ። ይዝና ይዘንባል በለዋል። የዝናቡን ሸንበር ምንድነው? እጅግ ታላቅ ነው በለዋል። ደመናን አይተው ተነበየበት። ደመናው ላይ አትቆምም፣ ግን ይዘንብላችኋል። ተአምር ይሆናል። የእግዚአብሔር ክብር ይገለጥላችኋል። ኧረ አሜን ነው ወይ? ምልክት ነው የሚለኝ ጌታ አደርጋለሁ። ምልክት በጓዳችሁ፣ በቤታችሁ፣ በጠላቶቻችሁ፣ በሟርተኛው ላይ እግዚአብሔር ምልክትን ያደርጋል። በኢየሱስ ምልክትን ያደርጋል። አና ከዛ በኋላ 9 ዓመት ናታየችማል። ኧረ ኢየሱስ ያድናል። ለምን ሲባል ገባች፣ ታጠበች፣ በላች፣ ጠጣች። ለምን? ምልክት ይሆናል። ኧረ አሜን ነው ወይ? ያልወለዳችሁ ዘንድሮ ትወልዳላችሁ። በኢየሱስም ታቅፋላችሁ። እግዚአብሔር ያስደንቃችኋል። የልጅ ልጅ ክብር ታያላችሁ። የልጅ ልጅ ምን ማለት ታያላችሁ። በኢየሱስም ታያላችሁ። ብዙ እናቶች ሲድኑ አያለሁ፣ ሲኩሉ አያለሁ፣ ሲሸኙ አያለሁ፣ ልጆቻቸው ሲከብሩ አያለሁ፣ ሲመረቁ አያለሁ፣ ሲባረኩ አያለሁ፣ በሮቻቸው ሲከፈቱ አያለሁ። እስኪ እንደ አጠቃላይ አሜን ብላችሁ ሰጥ እስኪ ደግማችሁ አሜን። በእውነት እቺ ቤተክርስቲያን ብዙዎችን ትድራለች። የሚገርም ነው። ብዙ ሙሽሮች አሉ፣ ብዙ ሙሽሮች ኢየሱስ ያድናል። ኧረ አሜን አሜን። የሚኮሉ አሉ፣ የሚታዩ አሉ፣ የሚሸኙ አሉ። ኢየሱስ ያድናል። በእውነት መሪዎች ተዘጋጁ። የሚገርም ነው። ይሄ እንኳን አመሳል እግዚአብሔር አንድ ብሎ የሚድረው የሚሸኘዋል። ኧረ ይሁንላችሁ። በጓዳ ዘንድሮ ይወጣል። እስቲ እንድራለን በሉ፣ እንኩላለን በሉ፣ እንሸኛለን በሉ። በእውነት እቺ ቤተክርስቲያን እናት ሆና የምትሸኛቸው ትውልድ አሉ። ብዙ ነው ያየሁት ከቁጥር በላይ። በእውነት ልጆቻችሁ ዘንድሮ ይወጣል። ኢየሱስ ያድናል። ብዙ የሥራ ደጅ ይከፈታል። ተአምራት መሆን ይጀምራል። ከዚህ ቃል በኋላ እግዚአብሔር ያስደንቃቸዋል። የሚገርም ነው። በሰባተኛው ያሪኮ ራሱ ኧረ አሜን ነው ወይ? ሲዞሩ ምልክት የሌለበት ኧረ አሜን። ለምን? ሰባተኛው ላይ ምን በሉ ይወጣል። አብዝታችሁ ምን በሉ መለከቱን ድምፁ ስትሰሙ ጩኹ አለ። ከጩኸቱ የተነሳ አለ። ኧረ ሃሌሉያ። ኢያሪኮ ፈጽሞ ምን ይላል አለ። ድገሙና በሉት፣ ጨምሩና በሉት፣ አብዙና በሉት። የሚገርም ነው። በጣም ትልቅ የመሰላችሁ ዛሬ እግዚአብሔር ይቀነዋል። ያው ትገባላችሁ፣ ትወጣላችሁ። የሚገርም ነው። ኢያሪኮ ተዘጋ ከኃይለኛ ዘጋቢ የሚገባ የሚወጣ የለም። የሚገርም ነው። ዘንድሮ በሉ እንመላለሳለን፣ እንገባለን በሉ፣ እንወጣለን በሉ። ኧረ አሜን ነው። የሆነ ገደብ ተነሳለህ፣ የሆነ እጥረት ተነሳለህ። ከጉባኤ እግዚአብሔር እየተነቀለ ሳነሳለ ከዚህ አትለፉ ተብሎ ሊሚት የተደረገባችሁ ሰዎች ኧረ አሜን ነው ወይ? አጥሩን እግዚአብሔር ያፈርሰዋል። ጠላት ያስቀመጠውን ገደብ ያነሳዋል። እስኪ ገደቡ በሉ፣ እስኪ ዛሬ በሉ፣ እስኪ ይነሳል በሉ። አንድ ሰው አልፎ እንደሄድ እግዚአብሔር ቅጥሩን ያፈርሰዋል፣ ቅጥሩን ይነጀዋል፣ ቅጥሩን ይገለብጠዋል። ሰባተኛው ቀን ኧረ አሜን ነው። ጌታ ብሎኛል ለልጆቼ የመጨረሻው ቀን ነው። ክብር ለጌታ ይሁን። እስኪ በቃ በሉ፣ ተግማችሁ በሉ፣ እንደመረረው በሉ፣ እንዳስጠላው በሉ፣ እንደሚሆንለት ሰው በሉ፣ እንደሚወድቅለት ሰው በሉ፣ እንደሚራመድ
ከህልማችሁ ጋር ትገናኛላችሁ። ከራእያችሁ ጋር ትገናኛላችሁ። ለአንዳንዶቻችሁ የከተማውን በር ይጥለዋል፣ የሀገርን በር ይጥለዋል፣ የአደባባይን በር ይጥለዋል። በኢየሱስ ስም ይጥለዋል። የአለቆችን በር ይጥለዋል፣ የገዢዎችን በር ይጥለዋል። በኢየሱስ ስም ይጥለዋል። እያየው ነው። ቴራላ ማሳካራ ላባስ አረ አሜን ነው። የሚገርም ነው። ለአመታት ለዘመናት አንድ ወንበር ላይ የተቀመጣችሁ ሰዎች ኢየሱስ ያድናል። ጌታ እያለኝ ነው እጥለዋለሁ። ሰውን ያስቀመጠው የሰው ገደብ ዛሬ ተነሳ። የሰው ኢያሪኮ ዛሬ ወደቀ። ሰው ያስቀመጣችሁ ከላው ተሰበረ። በኢየሱስ ተሰበረ በሉ፣ ተሰበረ በሉ፣ ተሰበረ በሉ። ለአንድ ሰው ማዕረግ ይሆንለታል፣ ሹመት ይሆንለታል፣ ወንበር ይሰጠዋል፣ ስፍራ ይሰጠዋል። ለምን ኢያሪኮ ዛሬ ፈጽሞ ይወጣል። ኧረ አሜን። እስኪ ጩኸቴ ተሰማ በሉ። ለኤርሚያስ መጣና እንደዛ ነው ወገኔ ይጮሃል እና ኤርሚያስ ጩህ ያለበት ሁኔታ ኤርሚያስ ያለበት ከባድ ሁኔታ ነው አይደለም። በግዞት ቤት ሆኖ በስራት ሆኖ በመከራ በጭንቅ ሆኖ እንደኔ ቢሆን ኖሮ እግዚአብሔር ሄዶ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ምን ትላለህ ትፈታለህ ይለው ነበር። ነገር ግን መጣና እንደዚህ ወተኑ ይበል። ኧረ አሜን ነው። ምንም አማራጭ የለም። ዛሬ ኢያሪኮ የሚወድቀው በጩኸት ገና ይላችሁ ትልቅልቅ እናደርገዋለን። ጌታ ምስክሬ በዚህ ትሰፋላችሁ፣ በዚህ ትሰፋላችሁ፣ በዚህ ትሰፋላችሁ፣ በዚህ ትሰፋላችሁ። ኧረ አሜን ነው ወይ? የሆነን ቅጥር እግዚአብሔር ያፈርሳል። ኢየሱስ ያድናል። እንደውም የመጽሐፍ ቅዱስ አዋቂዎች እንዲህ ነው የሚሉት፣ ፈረሰ ወይ ደግሞ ፈራረሰ ሳይሆን ከመሬቱ እኩል ሆነ። ኧረ አሜን አሜን። ኢየሱስ ያድናል። ኧረ አሜን ነው። ለምን መሰላችሁ? ከፈረሰማ ግንቡ ትልቅ አይደለ? ፍርስራሽ አለ፣ ርዝራዥ አለ። ትርጉሙ ላይ እኮ እንደዚህ ነው የሚለው፣ ቀጥ ብለው ገቡ ይላል። ኧረ አሜን ነው። መደበኛው ደግሞ አቅንተው ገቡ ይላል። ኧረ አሜን ነው። የገባው ካለ ዛሬ አሜን ይላል። ለዘመናት በፊታቸው ቆመን ዛሬ ዛሬ ይጥለዋል፣ እርግማንን ይጥለዋል፣ ሞትን ይጥለዋል፣ ሞትን ይጥለዋል፣ ጨለማን ይጥለዋል። ቴራላ ማሳካራ ለሞሲያ ኧረ አሜን ነው። አላውቅም ትክክል ይልላችኋል፣ ይስተካከልላችኋል። ያው ለዘሩባቤል እንደዛ አይደለም። ደልዳላ ሜዳ ይሆንለታል። ደልዳላ ማለት ምቹ ነው። አይጎረብጥሽም፣ አይኮፈኩፍህም፣ አላራምድ አይልህም። እስኪ ተስተካከለ በል፣ ሰላም ሆነ በል፣ ገና ሆነ በል፣ መልካም ሆነ በል። ኧረ አሜን። እግዚአብሔር ብሎኛል። የሰሜን ወድቆላችኋል፣ የደቡብ ወድቆላችኋል፣ የምስራቅ ወድቆላችኋል፣ የምዕራብ ወድቋል። ጮክ በሉና ኢያሪኮ ወደቀ በሉ፣ ቅጥሩ ፈረሰ በሉ፣ ግንቡ ተናደ በሉ። ኧረ አሜን። ስላየው ነው። የአሜሪካን ግንብ እግዚአብሔር ይንድላችኋል፣ የአደባባዩ ግንብ እግዚአብሔር ያፈርስላችኋል። በኢየሱስ ስም ያፈርስላችኋል። ለአንዳንዶቻችሁ ብለስ እንዳትሆኑ የተቋቋማችሁ ድንጋይ ወደቀ። በረከትን ያዘ ግንብ ወደቀ። ስኬትን ያዘ ወደቀ። መከናወንን ያዘ ወደቀ። እስኪ ወደቀ በሉ፣ ደግማችሁ በሉ፣ ጨምራችሁ በሉ። ምንም አማራጭ የለም። እሺ ኢየሱስ ጌታ ነው። አሳልፎ ጌታ ይሰጥሻል፣ ይሰጥሻል፣ ትረከበች። እስኪ ቀመጥበታለሁ በይ፣ የኔ ነው በይስ፣ ማንም በይስ አይዋጋኝም በይ። ኧረ አሜን ነው። እግዚአብሔር እንዳለ ተዋጊዎች አሉ። ያንቺ ነገር ተይዞ ነው ማለት ኢየሱስ ጌታ። ኧረ አሜን ነው። ዛሬ ግን እግዚአብሔር ያስለቅቃል። ለእስኪ ምልክት ይሆናል። በጣም የሚገርማችሁ ይህች ሴት ለቤተ ክርስቲያን በረከት ያደርጋታል። ምን አሜን በሉ። በረከት ትሆናለች። ኃይል ይባርክሽ። ብለስድ ነው የምትሆነው። የብዙዎች እናት፣ ሰጪ፣ አጉራሽ፣ አብይ፣ ምታጠጭ እግዚአብሔር አደርጋታለሁ። የሚገርም ነው። ኧረ ሃሌሉያ ኢየሱስ ያድናል። ይሄ መንፈስ ይምጣብኝ በሉ፣ ይምጣብኝ በሉ። ጌታ ካለሽ ራሱ የምትሰጪ ሴት ነሽ። ማትሳስጂ ነሽ፣ ምታካፍይ ነሽ። ኢየሱስ ጌታ ምታለብሽ ነሽ። ይሄን ልብስ ለከሊት ብሰጥ ለከሊት ባደርግ ክብር ለጌታ። እግዚአብሔር እንደዚህ አለኝ። የከልክለውሻል፣ ከዚህ በኋላ ግን ይሰጡሻል። ይዘውብሻል፣ ከዚህ በኋላ ይነቃል። የሚገርምሽ ነገር ይሄ መሳይ እግዚአብሔር ርክክብ ይሆናል፣ ርክክብ ይሆናል፣ ርክክብ ይሆናል፣ ርክክብ ይሆናል። ሃሌሉያ! እግዚአብሔር እንድትጣቸውን ፈቶ ኧረ
እንደ አስር በትር ተዘርግቶልሽ ሞገስ ተሰጥቶሽ እግዚአብሔር ማንም የማይገባበትን አሳልፎ ይሰጥሻል። ትረጫለሽ። ያየሽውን ትወርሻለሽ። የተመኘሽውን ትወርሻለሽ። በኢየሱስም ትወርሻለሽ። ሃሌሉያ። በስመ አብ። የሚገርም ነገር ለአንቺ ጌታ ሲሰጣል። ክብር ለጌታ። ሰፊ ነገር አሜን ነው። ሰፊ ነገር አባት ነገር አለ ጌታ። አሳልፌ እሰጥሻለሁ። በክብር በምስጋና በእልልታ ትቆሚያለሽ። ቤትሽ ላይ ምስጋና ስታረጊ ኢየሱስ ጌታ ያመጣ ያልቅ አሜን። ሰሚለ ጌታ አስደምምሻል፣ አስገርምሻል። በምስጋና ቆምሻል። ዘንበለቆችና ቀመጣለሁ ወይስ የኔ ነው ወይስ ማንም ወይስ አይከለክለኝም? ኧረ አሜን ነው። ይገርም ከፍታለሽ ከፍታ yes አሁን ያለውበት አለኝ የሆነ እንትን ኃላፊነት ቦታ ላይ ነው ያለሁት። ግን አሁን የምጠብቀው አለ ጠብቄ የተባልኩት በኋላ ኃላፊነት ከፍ ብዬ ለማለት እየጠበቅኩ ነው። ጌታ ምስክር ቁጭልሽበት። ኧረ አሜን ነው። እስኪ በአብ በሉ በወልድ በሉ በመንፈስ ቅዱስ አንድ አምላክ ስም በሉ ከሰጠሽ በሉ ተቀመጥሽ በሉ ከመታልሽ በሉ ሰማይ ፈቅዷል። አትከለከይ። ቅርብ ነው ያመት አልቅ። በዚህ ክረምት ነው እግዚአብሔር ያስቅሻል፣ ያስደንቅሻል። ኢየሱስ ጌታ ነው። ኧረ አሜን አሜን። በምን አስታውሳለሁ ብለሽ ነው? ጌታ ግን አሳልፎ ይሰጥሻል። አሜን። ለምስጋና ትቆሚያለሽ። አሜን። ኧረ አሜን አሜን። ጌታ ያጸናላት። እውነት ለመናገር እኔ አላስታውስም። አሜን። በጣም በብዙ ሰው ፊት ስለምቆም ምንድነው የሚለውን አላስታውስም። እሺ ኢየሱስ ጌታ። መልእክት ከደከምኩላችሁ ነው አሜን በል። ለመሰልሽ እግዚአብሔር መስቀል እኔ አስፈጻሚ ነኝ። ኧረ አሜን አሜን። በእውነት በተለይ የስልጣንና የቪዛ እድል አለ። ኧረ አሜን አሜን። ዛሬ ወዲዎች እንኳን መሄድ የምትፈልጉ ሰዎች ቆማችሁ ጸልያለሁ። ጌታ ሚራክል ያደርጋል። ያው ጌታ ተአምር ይሆናል። እግዚአብሔር በሮቻችሁን ከፍቷል። ተፈጸመች፣ ተከናወነች፣ ተሰጠሽ። አሜን። ለዚህ ቤተክርስቲያን ያለኝ ጌታ በረከት አለ። አሜን። ለብዙዎች በረከት አሜን። መንገድ ትሆኛለሽ። አሜን። በረከት ትሆኛለሽ። አሜን። ተፈጸመች። አሜን። ኢየሱስ ጌታ ነው። አሜን። እናመሰግናለን። ሁለት ክብር ከፊትሽ አለ። ሌላ እግዚአብሔር አከብርሻል። አሜን። የዘገየን አፈጥናል። ኧረ አሜን አሜን። አከብርሻለሁ። አሜን። አንቺ የተነሳ ምስጋና አለ፣ እልልታ አለ፣ ደስታ አለ። ስትታጀብ ያየው ኢየሱስ ጌታ ስትታጀብ ጌታ እንደዚህ አከብርሻል፣ አከብርሻል። ተረኛ ነሽ። ጊዜሽ ነው፣ ሰዓትሽ ነው፣ ደቂቃሽ ነው። አትተላለፊ። እግዚአብሔር እንዳለ ጨምርሻለሁ፣ ጨምርሻለሁ። ታቅፊያለሽ። ምስጋና ይሆናል፣ እልልታ ይሆናል። ኢየሱስ ያድናል። ተዘጋጁ። ዘንድሮ ትልልቅ ክብር በዚህ ቤተክርስቲያን፣ ትልልቅ እልልታ በዚህ ቤተክርስቲያን። ይታቁም ባንቺ የሚጀምረው ትልቅ ምስጋና አለ፣ እልልታ አለ። አከብርሻለሁ አለኝ። እናመሰግንሃለን። ሁሉ ለአንተ ክብር ይሁን። እግዚአብሔር ከሞደረ የተነሳ ዛሬ ታምር ሆነ። አንድ ሳቅን ተገባ፣ በድል ገባ፣ በስኬት ገባ። በእግሮቻችሁ ቆሙ። ኢየሱስ ያድናል። መጸለይ ፈልጋለሁ። ያድናል ኢየሱስ። ዛሬ ለአንድ ሰው ጌታ ጩኸቱን ሰምቷል። ሰዓት አለ።